ተከታታዮች እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ ብዝት ይበልልኝ። ዛሬ አዲስ ለየት ባለ ከሰሞኑ ቪዲዮ ይዤላችሁ መጥቻለሁ። አብራችሁን ቆዩ እስከ መጨረሻው ውድ ቤተሰቦቼ። የዛሬው ርዕስ ምንድን ነው? አለማማረር የሚል ነው። በዚህ ላይ የተወሰነ አጭር የሆነ ቆይታ የምናደርግ ይሆናል። በህይወታችን ውስጥ ብዙ ውጣ ውረዶችን ብዙ ፈተናዎችን በቃ ያልፋል የማንላቸው ብዙ አይነት ክስተቶችን ልናስተናግድ እንችላለን። በዛ መካከል ግን ማማረር የለብንም። ኦፍኮርስ እኛ ያሰብናቸው ካልተሳኩልን ወይንም በጣም ከበድ ያለ ነገር ሲገጥመን እናማርራለን። ግን እነኛ ምሬቶች ተጠራቅመው ምንም አይነት ሰላም አይሰጡንም። ምንም አይነት ለውጥ አይሰጡንም። ምንም አይነት እርካታ አይሰጡንም። ምንም ፈገግ ወይም ፈቀቅ የሚል ነገር አይኖረንም ማለት ነው። በዚህ መካከል ግን በምናልፋቸው ቻሌንጆች መካከል በምናማርረው ፋንታ ማመስገን እንዳለብን ያመለክታል። ለምሳሌ አሁን እጃችን ላይ የተወሰነ ገንዘብ ይኖራል። እኛ ሰርተን ይሆን ጥረንም ወይንም በውርስም የምናገኘው ኦልሬዲ ገንዘብ አለ። ሌሎች ደግሞ ምንም አይነት ገንዘብ የሌላቸው ሰዎች አሉ። ከነኛ ጋር መወዳደር የለብንም። ብንወዳደር እኛ ትክክል ነው ብዬ አላስብም። ምክንያቱም ገንዘብ ኖሮን ማማረር ተገቢ አይደለም። እኛ ወደ ስራ ወደ አላማ መቀየር እንችላለን። ምንም አይነት ገንዘብ ሳይኖራቸው ምንም አይነት ነገር ሳይኖራቸው ፍላጎት እያላቸው ያንን ማስተናገድ ወይንም መስራት ማግኘት የማይችሉ ስላሉ ይሄንን ማሰብ አለብን ማለት ነው። ሁልጊዜም ምኞታችንን፣ ህልማችንን፣ ተስፋችንን ይዘን ፈጣሪያችንን ማመስገን ነው ያለብን። በፈተናዎች ውስጥ ሆነን ስናልፍ ነው እና ስኬት ላይ መድረስ የምንችለው ማለት ነው። በመቀጠል ደግሞ ለኛ የምንኖርባት ወይንም የተቀመጥንባት የተከራየንባት ሊሆን ይችላል፣ የምናርፍባት የምንተኛባት ትንሿ የተጎሳቆለችው አንድ ክፍልም የምትሆን ቤታችን ውጪ ለሚያድሩ ሰዎች ምን ያህል ሰላም አለው በቃ። ስለዛ እኛ ይችንም ይዛን የተሻለ ነገር ለማግኘት የተሻለ ነገር ጥረን ግረን ትልቅ ደረጃ ላይ መድረስ እንዳለብን ማሰብ መታገስ ነው ያለብን እንጂ ለምን እዚች ደሳሳ ቤት ኖርኩ፣ ለምን ትንሽ ቤት ኖርኩ፣ ለምን ተከራይቼ ኖርኩ ብለን ማማረር ፍጹም የለብንም። ምክንያቱም እኛ እዛች ደሳሳ ቤት ስንተኛ ያችን ያላገኟት ውጭ የሚተኙ ብርድና ሙቀት ፀሐይ የሚፈራረቅባቸው ስላሉ ከነሱ እኩል የኛ ቤታችን ለነሱ ህልማቸው ነው፣ በቃ የሚያስቡት ነው ማለት ነው። እና እኛ በፍጹም ማማረር የለብንም ማለት ነው። እንደዚሁም በመቀጠል ምን አለ አሁንም ስራ በምንሰራ ሰዓት ትንሽዬ ወይ ሱቅ ልትሆን ትችላለች፣ ሸቀጣ ሸቀጥ፣ የልብስ መደብር፣ የተለያዩ የምንሰራቸው የራሳችን የፍላጎታችን ስራዎች አሉ። በቃ በረንዳ ላይ ሻይ ቡና መሸጥ ሊሆን ይችላል። እኔ እኮ ምንም ገፋ አላለልኝም፣ ምንም ገቢ የለኝም፣ ምንም ለውጥ የለኝም ብለን በዛሽ ላይ ለተወሰነ ዓመት ተቀምጠን የምናማርር አለን ማለት ነው። ለምን ቶሎ የተሻለ ነገር አላገኘንም ወይንም ታላላቆቻችን ከኛ የበለጡትን እያየን ስለምንወዳደር ነው። ከነሱ ጋር ተተወዳደርን ደግሞ በፍጹም የኛ ማድረግ ያለብንን ነገር እንረሳዋለን። ውድድራችን ምን ጊዜ የሚሆነው ከራሳችን ጋር ነው እና በመቀጠል ደግሞ ትልቁ ዋናው አመስጋኝ መሆን አለብን። በእያንዳንዷ ነገር ማመስገን አለብን። የኛ ትንሽዬ ስራችን ወይንም ትንሽዬ ብለን የምናስባት ምንም ስራ አጥቶ ለሚንከራተተው ስራ አጥቶ ለሚቀመጠው ሰው ህልሙ ነው፣ በቃ ሀሳቡ ነው፣ እቅዱ ነው። እኔ እኮ ይቺ ትንሽዬ ብትኖረኝ የሆነ ነገር ቢኖረኝ ብሎ የሚያስበው ህልም ነው ማለት ነው። እና ትንሿ ቤታችን ለእኛ ሰላማችን ነች ማለት ነው። በመቀጠል ደግሞ ትልቅዬ አሁን በጣም ጤነኛ ሆነን እየሰራን እየኖርን እያለን ድንገት በሚያመን ሰዓት
ያችን የህመም ስሜት ይዘን የምናማርራለን። ፈጣሪ ሆይ ለምንድን ነው የምትፈትነኝ? ምን አደረግኩ? ምን በደልኩ? በደሌ ነው፣ አዎ ኃጢአቴ ነው ብለን ደግሞ ራሳችንን እንወቅሳለን። አምላካችን ፈጣሪያችን የኛም በደል ወይንም ጥፋት ቢቆጥርብን 1 ሰከንድ የመኖር እድል የለንም። ነገር ግን በቸርነቱ በፍቅሩ ስለሚያኖረን ነው እና ያቺ ህመም ወደኛ የመጣችሁ ለምንድን ነው? ከማስተካከል ካለብን ነገር ላይ እንድናስተካከል ለራሳችን ጊዜ ሰጥተን ወደ ፈጣሪያችን ልንቀርብ የረሳናቸው ልናስታውሳቸው ሊሆን ስለሚችል በበጎነት ነገር ነው መመልከት ያለብን፣ ለበጎ ነው እንጂ ለምን ታመምኩ ብለን በፍጹም ማማረር የለብንም። ምክንያቱም ከአመት እስከ አመት ከአልጋ ቁራኛ ሆነው ሁሌ በሕክምና ሁሌ በመድኃኒት የሚኖሩ አሉ። ስለዛ እኛ ደግሞ ለመፈተሽ የታመምናትን ይዘን ካማረርን ያለንን ነገር እናጣለን ማለት ነው። እኔ ምነው ድኜ 1 ቀን ውሃ በጠጣው፣ ድኜ ምግብ በበላው፣ ድኜ የዚህ ቦታ በሄድኩ፣ እንዲህ ባደረግኩ ብለው በጣም የሚመኟት የእኛን ጤንነት በጣም አሉና በየቦታው ከኛ በታች ደግሞ እኛም ታመን ከኛ በጣም የታመሙ የባሰባቸው ስላሉ እነሱን በማሰብ በመጠንከር ለነሱ እንዲያውም እኛ ድነን ተሽለን አመስገኝ ሆነን እነሱን ለመርዳት ለማገዝ እነሱን በእኛ ምክንያት ተደስተው ፈጣሪያችን እንዲያመሰግኑ መርዳት ነው ያለብን ማለት ነው። እኛ በሚገጥመን ነገር በምናማርር ቁጥር ያለን ነው የምናጣው። በቃ ምንም የምናተርፈው ነገር የለም። ምንም አይነት በረከት ወደኛ የሚገባልን ነገር የለም ማለት ነው። በደስታችን ጊዜ ሲሆን ተመስገን ማለት፣ ያሰብናቸው ነገር ካልተሳኩልን ማማረር፣ በቃ ለምን አልተሳካልኝም እድሌ ብለን አይደለም። ስለዛ ባጣን ጊዜም ማመስገን አለብን። የሚሰጠን አንድ አምላካችን ፈጣሪ ስለሆነ ባለን ጊዜም የሚባርክልን በሌለም ጊዜ የሚጎበኘን እሱ ስለሆነ ማማረርን ፍጹም ምርጫችን ማድረግ የለብንም። ማመስገን ግን ትልቅ በረከትን፣ ትልልቅ በሮችን፣ የህይወት እድል እጣ ፋንታዎችን ወደ ህይወታችን ያመጣልናልና ማማረር ፍጹም ተገቢ እንዳልሆነ ነው ዛሬ ይዤላችሁ የመጣሁት ቤተሰቦቼ። ይሄ የናርዲ ግሬስ የዩቲዩብ ቻናል ነው። ሰብስክራይብ፣ ላይክ፣ ሼር፣ ኮመንት እያደረጋችሁ አብራችሁን ቆዩ። ስለምትከታተሉኝ አመሰግናለሁ። ሀሳብ አስተያየት ካላችሁ ጻፉልኝ። መልካም ጊዜ